ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምናላችሁ። አሁን የደረሱንን አጫጭር ሰበር መረጃዎችን ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ ኔታንያሁ በትራምፕ የሰላም እቅድ ላይ በሩን ዘጉ። በእስራኤልና በአሜሪካ መካከል የተፈጠረው አዲስ ውዝግብ። ሌላኛው ዜናችን ደግሞ ከፕሬዚደንት ትራምፕ ጋር የተያያዘ ሲሆን የዓለምን የነዳጅ ንግድ ያናጋው የመካከለኛው ምስራቅ ፍጥጫ፣ የሆርሙዝ የባህር ወንዝ ዕጣ ፈንታና የጦርነቱ አዲስ ድብቅ ምዕራፎች። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜ ትክክለኛና ሚዛናዊ መረጃ በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን ቀጥታ ወደ መጀመሪያዎቹ መረጃዎች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በሐማስ መካከል ያለውን ውጥረት ማስቆም ያቀረቡት የ15 ነጥብ የሰላም እቅድ በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኩል ውድቅ ተደረገ። የሰላም ስምምነቱን አፈጻጸም እንዲከታተል በትራምፕ በተቋቋመው የሰላም ቦርድ አማካኝነት ባለፈው ወር በፍልስጤሙ ታጣቂ ቡድን ሐማስና ሌሎች የታጠቁ ቡድኖች ሙሉ በሙሉ መሳሪያ የመፍታት ስምምነት ላይ ደረሱ ተገልጾ ነበር። ሆኖም ግን ሐማስ ከባድ መሳሪያዎችን የሚያስረክበው እስራኤል ማንኛውንም አይነት ጥቃት ስታቆምና ወታደሮቿን ጋዛ ሙሉ በሙሉ ስታስወጣ ብቻ መሆኑን አስታውቆ ነበር። እስራኤል ባለፈው ጥቅምት ወር የመጀመሪያ ደረጃ የተኩስ ማቆም ስምምነት ከተደረገ በኋላ ጋዛ ላይ ጥቃቶችን ስታካሄድ የቆየች ሲሆን ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በተካሄደ የካቢኔ ስብሰባ ላይ እስራኤል የቀረበውን የ15 ነጥብ ሰነድ ውድቅ ታደርጋለች ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ አክለውም የሀገሪቱ ወታደራዊ ኃይል ሐማስ በእውነት መሳሪያውን እስከሚፈታ ድረስ ምንም አይነት የሰራዊት ማስወጣት ወይም ማፈግፈግ እርምጃ የማያደርግ መሆኑን በወታደሮቻችንና በዜጎቻችን ላይ የሚቃጡ ስጋቶችን የመመከት ስራውን እንደሚቀጥል ገልጸዋል። በሌላ በኩል የሐማስ ባለስልጣን እሁድ ዕለት ለቢቢሲ እንደተናገሩት ቡድናቸው ለስምምነቱ ያለውን ተገዥነት እንደገና የሚያረጋግጥ መሆኑንና የ15 ነጥብ እቅዱን በተግባር ለማዋል በቁርጠኝነትና በተጠያቂነት መሳተፍ ዝግጁ መሆኑን ገልጸዋል። አክለውም አሸማጋይ አካላት ሁሉም ወገኖች የተስማሙባቸው ነጥቦች ላይ ተገዢ እንዲሆኑ እንዲያደርጉ ጥሪ አቅርበዋል። የእስራኤል ውድቅ ማድረግ ባለፈው ዓመት መስከረም ላይ ይፋ ለተደረገው የትራምፕ የጋዛ የሰላም እቅድ ሌላ ትልቅ መሰናክል ሆነዋል። የእቅድ የስምምነቱን ትግበራ የሚከታተል የሰላም ቦርድ ማቋቋምን፣ የሐማስን መሳሪያ መፍታት፣ የእስራኤል ወታደሮችን ማስወጣትና የጋዛን መልሶ መገንባት የሚያካትት ነበር። የኔታንያሁ መግለጫ ያልተጠበቀ ባይሆንም ውሳኔውን ለማሳወቅ ጊዜ መውሰዳቸው የሚገኝበትን ፈታኝ የፖለቲካ ሁኔታ የሚያሳይ ነው ተብሏል። ጠቅላይ ሚኒስትሩ በትራምፕ እቅድ ደስተኛ እንዳልሆኑ ቢታወቅም በሌላ በኩል ደግሞ ከቅርብ ወዳጆቻቸው ጋር መጣላት አይፈልጉም። ትራምፕ ለዘላቂ ሰላምና ደህንነት ትልቅ እርምጃ ሲሉ የገለጹትንና ሐማስ እስራኤል ሰራዊቷን ከጋዛ የምታስወጣ ከሆነ ለመጀመሪያ ጊዜ መሳሪያውን ለመፍታት መስማማቱን ይፋ ካደረጉ አንድ ሳምንት ገደማ አልፎታል። እሁድ ዕለት ኔታንያሁ በእሳቸው አመራር ስር እንዲህ አይነት እርምጃ እንደማይወሰድ በግልጽ ተናግረዋል። ሐማስ በመጀመሪያ መሳሪያውን መፍታት እንዳለበት የገለጹት ኔታንያሁ ይህም በይስሙላ ሳይሆን እውነተኛ መሆን እንዳለበት አስምረውበታል። እንደ እውነቱ ከሆነ ግን የትኛውም የመሳሪያ መፍታትና የእስራኤል ኃይሎች ለቀው መውጣት በደረጃ የሚከናወን ይሆናል። ኔታንያሁ አሁን ወደፊት ስለሚሄዱበት መንገድ ከአሜሪካ ባለስልጣናት ጋር እየተወያዩ መሆኑን ገልጸው አሜሪካውያን የሚያቀርቧቸው አንዳንድ ሀሳቦች ለእስራኤል ተቀባይነት ያላቸው ሲሆን አንዳንዶች ደግሞ ተቀባይነት የሌላቸው በመሆናቸው በጉዳዩ ላይ የራሳቸውን አቋም እንዴት ማስከበር እንዳለባቸው እንደሚያውቁ ተናግረዋል። ሆኖም የእስራኤል ምርጫ ጥቂት ወራት ብቻ በቀሩበትና የቀኝ ዘመም ጥምረታቸው አባላት በጋዛ ላይ ጠንካራ አቋም እንዲይዙ ጫና እየተደረገባቸው ባለው በዚህ ወቅት ኔታንያሁ ምንም አይነት ጎንበስ ማለት ፍላጎት ይኖራቸዋል ተብሎ አይጠበቅም። የብሔራዊ ደህንነት ሚኒስትሩ ኢታማን ቤንጊቨርን ጨምሮ ከቀኝ ዘመም የጥምረቱ ክፍሎች አዲስ የካቢኔ ድምፅ መስጠት እንዲካሄድና ጋዛ እቅድ እንዲቆም ጥሪዎች የቀረቡ ሲሆን
ረቂቁን ተቀባይነት የሌለው ሲሉ ውድቅ አድርገውታል። ከትራምፕ የሰላም እቅድ ትግበራ ጋር በተያያዘ ከፍተኛ ዲፕሎማት የሆኑት ኒኮላይ ምላድኖቭ እሁድ ዕለት እቅዱን ተከላክለው የተናገሩ ሲሆን በጎ ውጤትን ለማስገኘት ሲባል ውይይቶች አሁንም በመካሄድ ላይ መሆናቸውን ገልጸዋል። በጋዛ የቦርድ ከፍተኛ ተወካይ የሆኑት ምላድቮን ለእስራኤል ቻናል 12 እንደተናገሩት እስራኤል ለሂደቱ እድል እንዲሰጥ ጠየቋንና እቅዱ እንደ አውሮፓውያን አቆጣጠር በጥቅምት 7 2023 በሐማስ የተፈጸመውን ጥቃት እንዳይደገም ለማድረግ ብቸኛው የፊት መንገድ መሆኑን ገልጸዋል። በተባበሩት መንግስታት ድርጅት መረጃ መሰረት በጋዛ ጦርነት ከተቀሰቀሰ ወዲህ በግዛቱ ውስጥ የሚኖሩ 1.9 ሚሊዮን ገደማ ሰዎች ወይም የጋዛ ህዝብ 90 በመቶ ተፈናቅለዋል። ጦርነቱ የተቀሰቀሰው እንደ አውሮፓውያን አቆጣጠር በጥቅምት 7 ቀን 2023 በሐማስ መሪነት ደቡብ እስራኤል ላይ በተፈጸመ ጥቃት 1200 ገደማ ሰዎች ከተገደሉና 251 ሰዎች ታጋች ሆነው ከተወሰዱ በኋላ ሲሆን እስራኤል ለጥቃቱ ምላሽ ለመስጠት በጋዛ ውስጥ በከፍተኛ ወታደራዊ ዘመቻ በተባበሩት መንግስታት ድርጅት ዘንድ በተአማኒነት በሚቆጠረው የአካባቢ ጤና ሚኒስቴር መረጃ መሰረት ከ73000 በላይ ሰዎች ተገድለዋል። በሌላ ዜና ዓለም አቀፍ የነዳጅ ንግድና የዓለምን ኢኮኖሚ እያንቀጠቀጠ የሚገኘው የመካከለኛው ምስራቅ ውጥረት አዲስና አሳሳቢ ምዕራፍ ላይ ደርሷል። በዓለማችን በአጠቃላይ የነዳጅና የፈሳሽ የተፈጥሮ ጋዝ ማጓጓዣ ከሆኑት ዋና ዋና የባህር በሮች አንዱ የሆነው የሆርሙዝ የባህር ወንዝ እንደገና ለማስከፈትና አዲስ የመርከቦች ማለፊያ መስመር ለመዘርጋት የሚደረገው ጥረት ዙሪያ ኢራን ከኦማን ጋር የምታደርገውን ድርድር ወደ ማጠናቀቂያው ምዕራፍ መድረሱን አስታውቃለች። ነገር ግን ስምምነቱ ቋጨቱ ብቻ የባህር መንገዱን ወዲያውኑ ያስከፍታል ማለት እንዳልሆነ የኢራን ባለስልጣናት ግልጽ አድርገዋል። ጉዳዩ የተጀመረው አሜሪካና እስራኤል በኢራን ላይ ጥቃት መሰንዘራቸውን ተከትሎ ኢራን ምላሽ ለመስጠት በሆርሙዝ የባህር ወንዝ በኩል የሚያልፉ መርከቦችን መንገድ በመዝጋቷ ነበር። የአሜሪካ ባለስልጣናት በበኩላቸው በኢራንና በኦማን መካከል የሚደረገውን ስምምነት መጠናቀቅ ባህር መንገዱን እንደገና ለማስከፈት መንገድ ይጠርጋል የሚል ተስፋ ነበራቸው። የኢራን የውጭ ጉዳይ ሚኒስቴር አባስ አራቂች ግን መንገዱ ሊከፈት የሚችለው አሜሪካ ቅድመ ሁኔታዎችን ስታሟላ ብቻ እንደሆነ ገልጸዋል። እንደ የኢራኑ መህር ዜና ኤጀንሲ ዘገባ ከሆነ አዲሱ ስምምነት አሜሪካ ቅድመ ሁኔታዎችን አሟልታ የባህር መንገዱ ሲከፈት መርከቦች የሚጠቀሙበትን አዲስ መስመር የሚወስን ነው። አራቂች አክለውም አሜሪካ በሰኔ ወር የተፈረመውን ጊዜያዊ ስምምነት በመጣሷ ምክንያት ተሄራን ከዋሽንግተን ጋር ቀጥተኛ ድርድር ለማታደርግ መልእክቶች በአማላጮች በኩል ብቻ የተለዋወጡ እንደሚገኙ ተናግረዋል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአክሲዮስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር ከፊል ድርድር ላይ እንደሆነች ገልጸው የኢራንን ከፍተኛ የዋጋ ንረትና ገንዘብ እጥረት በጥንቃቄ እየተከታተሉት መሆናቸውን ተናግረዋል። እዚህ ውጥረት መንስኤ ሂደት ሲፈተሽ ደግሞ አሜሪካ በየካቲት ወር መጨረሻ ላይ ኢራን የኒውክሌር ጦርነት መሳሪያን እንዳታገኝና ቀጠናውን በሚሳኤል እንዳታስፈራራ በሚል በአየር ጥቃት መክፈቷ ይታወሳል። ምንም እንኳን በሰኔ ወር ላይ የተኩስ ማቆም ስምምነት ቢደረግም አሜሪካ በሁለቱ ሀገራት መካከል ባለው የፋርስ ባህረ ሰላጤ ውስጥ በሚንቀሳቀሱ የኢራን መርከቦች ላይ በሐምሌ ወር አዲስ የባህር ላይ እገዳ ጥላ ነበር። ኢራን ይህንን እርምጃ የተኩስ ማቆም ስምምነቱን የጣሰ ነው ስትል ኮንነዋለች። የአሜሪካ ባለስልጣናት የንግድ መርከቦች ያለምንም እንቅፋት የሚንቀሳቀሱበት ስምምነት ይፋ ሲያደርጉ አሜሪካ በኢራን የባህር ወደቦች ላይ የጣለችውን እገዳ እንደምታነሳና ይህም ኢራን የገባችበትን ቃል በማክበር ላይ የተመሰረተ እንዲሆን ገልጸዋል። የስምምነቱ አደረጃጀት ኢራን በባህር ወንዙ በሚያልፉ መርከቦች ላይ ሙሉ ቁጥጥር እንድታደርግ የሚያስችል ይመስላል ተብሎ ቢነገርም ይህ አሰራር ለባህር ንግድ አሰራር ቀላል እንዳልሆነ ተገልጿል። ኢራን የባህር መንገዱን ለመክፈት ካስቀመጠቻቸው ቅድመ ሁኔታዎች መካከል አሜሪካ ላደረሰችው ሰፊ ጥቃት ካሳ እንድትከፍል መጠየቋ ይገኝበታል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ መሐመድ ባቀር ዞቃድር በበኩላቸው አሜሪካ በኢራን ላይ የምታደርገውን ማስፈራሪያና ጥቃት እንድታቆም ሊባኖስ፣ በፍልስጤም፣ የመንና ኢራቅ ባሉ የኢራን ወዳጆች ላይ የሚደረጉ ወታደራዊ እርምጃዎች እንዲቆሙ፣ የተጣሉት ማዕቀቦች እንዲነሱና የታገዱ የኢራን ሀብቶች እንዲለቀቁ ጠይቀዋል።
በኢራን የመጨረሻውን የፖለቲካ ውሳኔ የሚሰጡት የመንፈሳዊ መሪው ሙጅተባ ካአመኒ ሲሆኑ አባታቸው በየካቲት 28 በደረሰው የአየር ጥቃት ከተገደሉበት ጊዜ ጀምሮ በአደባባይ አልታዩም። የሀገሪቱ የመንግስት መገናኛ ብዙሃን ፕሬዚደንት ማሱድ ፔዜክሺያን ከባለስልጣኑ ጋር በሐምሌ ወር መገባደጃ ላይ መገናኘታቸውንና በመስከረም ጥቃት ጉዳት ደርሶባቸዋል የተባሉት መሪ በቅርቡ በአደባባይ እንደሚታዩ የሚገልጽ ምስል እንደሚለቀቅ አስታውቀዋል። በዚህ ወቅት ውጥረቱ ወደ ሌሎች ቀጠናዎች እየተስፋፋ ይገኛል። የተባበሩት አረብ ኤምሬት ባለፈው ቅዳሜ ኢራን ከብሔራዊ የነዳጅ ኩባንያዋ ጋር በተያያዘች ሊት መርከብ ላይ ጥቃት ፈጽማለች ብላለች። ኢራን እና የሀገሪቱ የእስላማዊ አብዮት ጥበቃ ኮርፕስ ከዚህ ቀደም በባህር ወንዙ የሚያልፉ መርከቦች ፈቃድ አላወጡም በሚል ጥቃት ሲፈጽሙ የነበረ ቢሆንም እዚህኛው ክስ ወዲያውኑ ምላሽ አልሰጡም። በተመሳሳይ ጊዜ በየመን የሚንቀሳቀሱና የኢራን ወዳጅ የሆኑ የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ መካከል በሚገኘው የነዳጅ ማጓጓዣ መስመር ላይ መርከቦች ጥቃታቸውን አፋፍመዋል። ሁቲዎች ሳውዲ አረቢያ የየመን ውስጥ ከበባ አድርጋብኛለች በሚል ባለፈው ወር በሳውዲ ላይ የባህር እገዳ ማወጃቸው ይታወሳል። ሁለት ደግሞ ሁቲዎች በሳውዲ አረቢያ የነዳጅ ኩባንያ በሆነው አራሚኮ ስር በሚገኝ የጃዛን የነዳጅ ማጣሪያ ላይ በድሮን ጥቃት ማድረሳቸውን የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ አስታውቀዋል። የሳውዲ አረቢያ የኃይል ሚኒስቴር በጥቃቱ ምክንያት በነዳጅ ማጣሪያው ላይ እሳት ተነስቶ እንደነበረ ያለምንም የሰው ጉዳት ወዲያውኑ መቆጣጠሩን ገልጻለች። ይህ ጥቃት የደረሰው ሳውዲ አረቢያ ከቱርክና ከፓኪስታን ጋር አዲስ የመከላከያ ስምምነት ከተፈራረመች ከሁለት ቀን በኋላ ሲሆን የቱርክ የውጭ ጉዳይ ሚኒስቴር ሃካን ፊዳን አዲሱ ጥምረት በኢራንም ሆነ በሌላ ሀገር ላይ የተቃጣ ሳይሆን የጋራ ደህንነትን ለመጠበቅ ያለመ መሆኑን ተናግረዋል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው የሳውዲ አረቢያ የኃይል ሚኒስቴር እሁድ ጠዋት በጃዛን የነዳጅ ማጣሪያ ላይ የተነሳ እሳት በተሳካ ሁኔታ መጥፋቱን አስታውቋል። ይሁን እንጂ እሳቱ ከጠፋ ከጥቂት ሰዓታት በኋላ የየመን ሁቲ ታጣቂዎች በፋብሪካው ላይ የተፈጸመውን ጥቃት እኛ ፈጽመናል ሲሉ አስታውቀዋል። ይህ ክስተት በክልሉ ያለውን ቀጣይ ውጥረትና ወሳኝ የመሠረተ ልማት አውታሮችን እንደዚህ አይነት ጥቃቶች ተጋላጭ መሆናቸውን ያጎላል። ይህም ዓለም አቀፍ የነዳጅ ገበያዎችን ሊነካና ያልተረጋጋውን ክልል የበለጠ ሊያናገው ይችላል። በሌላ ዜና በአሜሪካ የኒውዮርክ ወደብ ውስጥ በሚገኝ ታዋቂው የነፃነት ሐውልት ስታቹ ኦፍ ሊበርቲ አቅራቢያ አንዲት የሽርሽር ጀልባ በምሽት በድንገት ተገልብጣ በሰመጠችበት ወቅት የነፍስ አድን ሰራተኞች ሄሊኮፕተሮችና በርካታ የባህር ጥበቃ ጀልባዎችን ያሳተፈ ሰፊና አስቸኳይ የፍለጋ ዘመቻ ቢያካሂዱም የሁለት ሰዎችን ሕይወት ማዳን ሳይቻል ቀርቷል። በዚህ አሰቃቂ አደጋ ምክንያት የ27 ዓመትና የ3 ወር ሕፃን ልጅ ሕይወታቸው ሲያልፍ ከአደጋው በሕይወት የተረፉት 12 ተሳፋሪዎች ከውሃ ውስጥ ወጥተው ወደ ሕክምና ጣቢያ ተወስደዋል። ክስተቱን ተከትሎ የጀልባዋ አሽከርካሪ ሰዎችን ሕይወት ለአደጋ በመዳረግ በ13 ከባድ ወንጀል ክሶች በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። በሌላ ዜና በአልባንያና ስፔን ውስጥ አጥፊ የደን ቃጠሎች እየተቀጣጠሉ ሲሆን በመቶዎች የሚቆጠሩ ነዋሪዎች ቤታቸውን ለቀው እንዲወጡ አድርገዋል። በአልባንያ እሳቱ ወደ ዋና ከተማው አደገኛ በሆነ ሁኔታ እየተዛመተ ሲሆን ለማህበረሰቦችና መሰረተ ልማቶች ከፍተኛ ስጋት እየፈጠረ ነው። በተመሳሳይ ጊዜ የደቡብ ስፔን ክፍሎች በርካታ ሰዎችን ከመኖሪያቸው ያስወጡ ሰፊ የእሳት ቃጠሎችን እየተዋጉ ነው። በሁለቱም ሀገራት የአደጋ ጊዜ አገልግሎቶች እሳቱን ለመቆጣጠርና የተጎዱትን ሕዝቦች ደህንነት ለማረጋገጥ ለመታከት እየሰሩ ሲሆን ሁኔታው አሁንም ወሳኝና አሳሳቢ ሆኖ ቀጥሏል። በመጨረሻም በመካከለኛው ምስራቅና በሰሜን አፍሪካ ያለውን የኃይል ሚዛን ሊቀይር የሚችል አዲስ የጂኦፖለቲካዊ እንቅስቃሴ ተጀምሯል። የቱርክ የውጭ ጉዳይ ሚኒስቴር በአሁኑ ወቅት ቱርክን፣ ሳውዲ አረቢያንና ፓኪስታንን ያቀፈውን የጋራ የመከላከያ ጥምረት ወደ ሌሎች የክልሉ ሀገራት ለማስፋፋት እድል እንዳለው የገለጹ ሲሆን በተለይም ግብፅ ይህንን ስትራቴጂካዊ ስምምነት ልትቀላቀል የምትችል ዋነኛዋ ሀገር ሆና ተለይታለች። ይህ ክልሉን የደህንነት ትብብር ለማጠናከር የሚደረግ ጥረት አዲስ አሰላለፍ እየፈጠረ የሚገኝ ሲሆን ይህ ስምምነት በእስራኤል ዘንድ በከፍተኛ ስጋትነት የሚታይ መሆኑም ይታወቃል። ለአሁን ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው በደህና ቆዩን።